ናጋን ቢያገኛ ናጋን ኢትዮጵያ ናጋን ቢያገኛ ናጋን ኢትዮጵያ ኑፋይጎ ዋቀዮ አባቴና ክርስቶስን እያየሁ አይደለም እንዴ? መድኃኒዓለምን እያየሁ እኮ ነው። ስለዚህ እመቤታችን ቅዱሳን እኔ ያዛኘን ከልቤ ነው። እኔ እመቤታችን እንድትገለጥልኝ አልፈልግም። ለምን አይሆንልኝማ? እሷ ፊት መቆም እንዴት አድርጌን? እስቲ ወደ ምስራቅ ይው አንድ ጊዜ ወደ ምስራቅ ስታዩ እስቲ ፀሐይቱ ይዋት አይናችሁ እንዳያማችሁ። ፀሐይቱን ትክ ብዬ ማየት ካልቻልኩ ምስራቂቱን ትክ ብዬ ማየት ካልቻልኩ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባትን ድንግል ማርያም እንዴት አድርጌ ነው የማያት? ስለዚህ ተመልከቱ፣ እኛ በመንፈስ አኮ ከመይት ራይ አላ ከመይት ሀለይ ተመልከቱ። ይዝየሰ ክሱተ ኮነ ምስጢረ ለምና ለምንድን ያለው ለምእመናን ምስጢር ተገለጠ። ግን በአይነ ስጋ ሊታይ አይደለም፣ በአይነ ልብ ሊታይ ነው። በእምነት አይን ነው የሚታየው። ምክንያቱም ሰይጣን እየተገለጠ ስለሚያሳስተን ነው። ማርያም ነኝ ብሎ ሊገለጥልኝ ይችላል። ቅድስት አርሴማ ነኝ ብሎ ሊገለጥ ይችላል። እስመ ለሊሁ ሰይጣን ይትመሰል በመላከ ብርሃን ሰይጣን ራሱ ሚካኤል ገብርኤል ነኝ ይላል ያለ እኮ መጽሐፍ ቅዱስ ጳውሎስ እኮ ነው ያለ። ሰይጣን ራሱ መልአክ ነኝ ብሎ ይገለጣል። በዚህ ትደነቃላችሁ። ክርስቶስ ነኝም ይላል። ክርስቶስ ነኝ ብሎ ይገለጣል ገና ሐሳዊ መሲህ። ስለዚህ ህልም ተከታዮች አትሁኑ። ህልም ተከታዮች እንደውም አባቶቻችን ይናገራሉ። ይሄ አሁን ምን ያደርጋል ሰው? ውሃ ገብቶ ሲያድር በህልሙ ከተማ ልገባ ነው ይላል። ቤት ሲቃጠል ሲያየው ምን ሊያደርግ ነው? ልሞት ነው ይላል። ቀይ ቀይ አበባ ሲያይ ላገባ ነው ይላል። ይሄ ነውር አይደለም እንዴ? እውነቴን ነው የምነግራችሁ። አድዋ መሬት ሲቆፍር በአድዋማ ሲያደር ልሞት ነው መቃብሬ። ይሄ ይውላችሁ በስቶ ነው። እሳት በህልማችሁ ካያችሁ እሳታችሁ በስቶ አድሯል ማለት። መሬት ካያችሁ መሬት ባህሪያችሁ ሰልጥኗል ማለት። ውሃ ካያችሁ ውሃ ባህሪያችሁ ውሃ ብዝታችሁ ጠጥታችኋል። ሌላ ትርጉም የለም። መሮጥ አቅቷችሁ እዚያው እየረገጣችሁ በህልማችሁ ካዳራችሁ ነፋስ በስቷል ማለት። ሌላ ምንም የለው፣ ትርጉም የለውም። በቀር ቀይ ባለያችሁ ቁጥር እመቤታችን፣ ጥቁር ባያችሁ ቁጥር ሰይጣን ብትሉት የማይሆን ነገር ነው ማለት ነው። ስለዚህ አይረተ ሰዎች እግዚአብሔርን በአፋ እንደ ሐሳውያን በራእይ በአፋ በህልም ወይም ደግሞ እንደ ሐሳውያን ብቻ ሳይሆን እንደ ዘመነ ነቢያት በምሳሌ በትንቢት በራእይ ሳይሆን ክርስቶስን የምናየው ምንድነው አለ? ተዋህዶን ይኖራል። ክርስቶስ ከኛ ጋር ነው። እግዚአብሔር ከኛ ጋር አትሁኑ አዊነ ተመልከቱ። ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ላይ ምእመናን ወንድሞቻችን እህቶቻችን አለ ቅዱስ ጳውሎስ ስለ መንፈስ ቅዱስ ሞኞች አትሁኑ ማለት መንፈስ ቅዱስ በእናንተ አድሮ እያለ ታምር ካላደረገልኝ ብላችሁ ተለይቶኛል አትበሉ አለ። ራእይ ስላላያችሁ ህልም ስላላያችሁ ከቅድስት አርሴማ ከደብሯ መጣችሁ ሱባኤ ገቡ፣ ትክክል ነው። ሱባኤ ገብታችሁ ግን ህልም ስላልተገለጠላችሁ ኢንፈቅድ ትኩኑ አብዳነ መንፈስ ቅዱስ ተለይቶኛል አትበሉ። መንፈስ ቅዱስ በራእይ ብቻ አይደለም የሚገለጠው፣ ሳታውቁት ጥያቄያችሁን መልሶላችሁ ይገኛል። እናንተ ጾሙን ጹሙት፣ እናንተ ጸሎቱን ጸልዩት፣ እናንተ ስግደቱን ስገዱት፣ ሥርዓተ ቤተ ክርስቲያንን ጠብቁ፣ ክርስቶስን በፍጹም ልባችሁ አምልኩ። እንዲያ ከሆነ ክርስቶስ ጥያቄያችሁን ይመልስላችኋል። እናንተ ራሳችሁ መጽሐፍ ናችሁ። ክርስቶስ በእኔ አድረህ አለ። ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌሁ ውእቱኒ ሄሉ ምስሌ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብልሃል። ባይገባኝም በምሕረትህ በይቅርታ ሥጋህን ደምን ተቀብያለሁ። ሥጋዬን ደሜን ከተቀበለ ሰው ጋር እኔ ያለው ብልሃልና አትለየኝ፣ ከኔ ጋር እንዳለህ አምናለሁ። ጥያቄን መልስልኝ፣ ያም ባይሆን ፈቃድ ይሁን ብለን ዝም ማለት ነው የሚሻለን። አምላከ ቅዱሳን የሁላችሁንም ጥያቄ ይመልስላችሁም። ግን ምልክት ተከታይ ከመሆን እግዚአብሔር ይሰውረን። አይን ካልኳችሁ የኛ መጽሐፍ እናንተ ናችሁ በሉስ ሁላችሁ። የኛ መጽሐፍ የማን መልእክት ናችሁ አለ? የክርስቶስ መልእክት። ታሪኩን ስንጠቀልለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር ተገልጦ 3 ዓመት ከ3 ወር ወንጌልን አስተምሮ ወንጌል በምድር ሲረዳበት ለድነት ዓለም በማይከለ ምድር በቀራንዮ ተሰቅሎ ዲያብሎስን ደምስሶ ስጋውን ቆርሶ ደሙን አፍሶ ክሶ ገነትን ከፍቶ 5500 ዘመን ከነበርንበት ባርነት አውጥቶ ሙስና መቃብርን አጥፍቶ ተነስቶ ትንሣኤን መስርቶልን
የኛን እርገት በርገቱ መስርቶልን አርጓል። ዳግመኛም ለፍርድ ይመጣል። እንዲህ የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን አወቅ ነው ስንል የክርስቶስ መታወቂያው ሐዋርያት ናቸው። ተመልከቱ። ተመሰሉ ኪያዬ ተመሰሉ በከማነት መሰሉ ለክርስቶስ። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ተመልከቱ። ክርስቶስን ምሰሉ አለን። ክርስቶስን ለመምሰል ማንን መምሰል ነው? ክርስቶስን መምሰል ማለት እንደማን ነው ብለን ብንጠይቅ እንደ ጳውሎስ ብለን እሱን እንድንመስል እኔ ክርስቶስን እመስላለሁ። እኔ ክርስቶስ እንደመሰል ሌላው በመስቀሉ እናምናለን ይባላል ወይ ለሚለው አሁን እናምናለን። በመስቀሉ እናምናለን ማለት በነገራችን ላይ እናመልካለን ማለት አይደለም። የምናምንባቸው በጣም ብዙ ነገሮች አሉ። አሁን ይህን ቪዲዮ የሚመለከቱ ሰዎች ሁሉ በመሬት ስበት ሕግ ያምናሉ። ግን የመሬት ስበት ሕግን ያመልካሉ ማለት አይደለም። ብዙ የምናምንባቸው በመሰረቱ ዓለም ላይ ለመኖር ራሱ እምነት ያስፈልጋል። የምትሄደው መሬት እኮ የምትረግጠው መሬት እንደማይጥልህ አምነህ ነው አይደል? እምነት ነው። ታክሲ ውስጥ ገብተህ ተሳፍረህ ስትሄድ ሾፌሩ መንጃ ፈቃድ እንዳለው አምነህ ነው። ይገለብጠኛል ብለህ ብታስብ አትሳፈርም። ምግብ ቤት ገብተህ ምግብ ሲያቀርቡልህ መርዝ እንደማይጨምሩበት አምነህ። ስለዚህ በእምነት ነው ራሱ ዓለም ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ዓለም ላይ መኖር አይቻልም። በእውነት በጣም ብዙ ነገር ላይ ተማምነን ነው የምንኖረው። ትምህርት ቤት ገብተን የሚያስተምሩን መምህራን በሚያስተምሩን ትምህርት እንደተመረቁ አምነን ነው። የሚመሩን መሪዎች እንደሚመሩን አምነን ነው። እንደዛ ነው። ዓለም በእምነት ነው የምትንቀሳቀሰው። ከዛ ውጪ መጽሐፍ ቅዱስ ላይ አመነ የሚባለው የግድ ፈጣሪ ነው አምላኬ ነው ማለት ብቻ አይደለም። ለምሳሌ እስራኤላውያን ከግብጽ ባርነት እግዚአብሔር ነፃ አውጥቶ ኤርትራን ባህር ከፍሎ ካሻገራቸው በኋላ የፈርዖንንና የሰራዊቱን ሬሳ በኤርትራ ባህር ላይ ሲንሳፈፍ ሲያዩ ይላል በእግዚአብሔርም በባሪያውም በሙሴ አመኑ ይላል። በእግዚአብሔርም አመኑ በባሪያውም በሙሴ አመኑ ይላል። ይሄ ማለት ሙሴን አመለኩት ከእግዚአብሔር ጋር አብረው ማለት አይደለም። በእግዚአብሔር አምላክነት በሙሴ የእግዚአብሔር አገልጋይነት አመኑ ማለት ነው። ስለዚህ በመስቀሉ እናምናለን ሲባል በመስቀሉ ላይ በተሰራው ስራ እናምናለን። በመስቀል ላይ በፈሰሰው ደም በተደረገው የድህነት ስራ እናምናለን ማለት ነው እንጂ መስቀልን እናመልከዋለን ማለት አይደለም። መስቀል ቤዛችን ነው የሚለው ንግግር በአጠቃላይ ቤዛ የሚለው ቃል ለፍጡራን ይነገራል። አዎ ይነገራል። መጽሐፍ ቅዱስ ነው እንግዲህ መመሪያችን። መጽሐፍ ቅዱስ ላይ ቤዛ የሚለው ቃል ለሌሎች ተነግሮ በብዙ ቦታዎች እናገኛለን። በመጀመሪያ የክርስቶስ ቤዛነትን ቅዱስ ጳውሎስ በመልእክቱ በግልጽ እንደተናገረው በደሙ የተደረገ ቤዛነት ነው። በደሙ የተደረገ ቤዛነት ነው የክርስቶስ ቤዛነት ማለት ነው። ከዚያ ውጪ ሌሎች ፍጡራን ቤዛ ተብለው ሊጠሩ እንደሚችሉ ደግሞ እዚህ ሐዋርያት ሥራ ላይ በግልጽ ተጽፏል። ለምሳሌ ስለ ሙሴ ሲናገር ሙሴን ለእስራኤል ቤዛ አድርጎ ሾመው ይላል። ለእስራኤል ቤዛ አድርጎ ሾመው ይላል። በጣም የሚገርመው እስራኤላውያን ከግብጽ ባርነት የተቤዣቸውና ያዳናቸው እግዚአብሔር መሆኑ ግልጽ ነው። ግን እግዚአብሔር እስራኤላውያንን የማዳን ስራውን ሲሰራ እንደ መሳሪያ አድርጎ የተጠቀመው ሙሴን ነበር። ስለዚህ በዚያ የማዳን ስራ ውስጥ የመታደግ ስራ ውስጥ ሙሴ ድርሻ ስለነበረው ቤዛ ብሎ ራሱ እግዚአብሔር እንዲጠራ ፈቅዷል። እና ያ ማለት ግን እግዚአብሔር አላዳንም ሙሴ ነው የተቤዣቸው ማለት አይደለም። ልክ እንደዚሁ መስቀሉ እመቤታችን በክርስቶስ የማዳን ስራ ውስጥ ከመጀመሪያ እስከ መጨረሻ የነበረች እመቤታችን በመጨረሻው ዕለት ደግሞ የተሰቀለበት አለቅነትም በጫንቃው ላይ ነው ተብሎ የተጻፈለት መስቀል ነው። እንግዲህ አለቅነት የሚለው በቤተክርስቲያናችን ትርጓሜ መስቀሉን ነው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ላይ አለቅነትም በጫንቃው ላይ ነው ይላል። አለቅነት የተባለ መስቀል የስልጣኑ የኃይሉ ማሳያ መስቀል ስለሆነ በዚያ ስላዳንን መስቀል ቤዛችን ነው እንላለን። ኃይላችን ነው እንላለን። አዎ መስቀል ኃይላችን ነው። ምክንያቱም በመስቀል ላይ አምላካችን ኢየሱስ ክርስቶስ ድል የነሳው ሞትን ነው የገደለው፣ ሞትን ነው ሰይጣንን ነው የገደለው። ስለዚህ አይሁድ ለማዋረድ ለድካም ብለው የተጠቀሙበት መሳሪያ መስቀል እኛ ባየነው ቁጥር ግን ሞቶ መነሳትን ድል ማድረግን ዲያብሎስን መርገጥን የምናይበት ስለሆነ ኃይላችን ነው። ለኛ ለምናምን ሰዎች ኃይላችን ነው። ሞኝነት ሊመስላቸው ይችላል ለአይሁድ፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው እንዳለው ቅዱስ ጳውሎስ ማለት ነው። ስለዚህ መስቀል ኃይላችን ነው ማለት እግዚአብሔር ኃይሉን የገለጠበት ነው ለማለት ብቻ። ምክንያት አንዲት ሴት ከማያምን ወንድ ጋራ ወይንም ደግሞ አንድ ወንድ ከማታምን እህት ጋራ በጋብቻ ተጣምደው አብረው መኖር አይችሉም። እሱን አፍቅሬዋለሁና አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ በሚለው የተሳሳተ አስተሳሰብ አንድ ቤት ገብቼ ልኖር ብላ መኖር አትችልም። እሷም የራሷን እምነት ይዛ እሱም የራሱን እምነት ይዤ ልግባና እንኖር ማለት አይችሉም። ለኔ ሲል ይላል እናቱን አባቱን
ወንድሙን ሚስቱን ልጆቹን እርሻውን ያልተወ የእኔ ሊሆን አይገባም በመንግስተ ሰማያት 100 እጥፍ ለማግኘት የፈለገ ሁሉ ያለውን ትቶ እኔን ይከተለኝ መስቀሉን ተሸክሞ አለ ክርስትና የውሳኔ ህይወት ነው እኛ ጨክኖ ለሞተልን ጨክኖ እስከ ሞት ድረስ ለወደደን እኛም ጨክነን ፍቅራችንን መግለጥ አለብን ቆይ ቀስ ብዬ አንቺ ጋር ገብቼ ቀይራለሁ ለጊዜው አብረን እንኖር እንኳን ቢላት ያ ህይወት ትክክለኛ ህይወት አይደለም ልጅ ሲወልዱ ጀምሮ ይጣላሉ እሷ ልጄ ናትናኤል ይባል ስትል አዳምና ሔዋንን ውድቀት ለመረዳት የእባብና የሔዋንን ቃለ ምልልስ መረዳት ያስፈልጋል የሰው ልጅን መዳን ለመረዳት ደግሞ የገብርኤልንና የእመቤታችንን ቃለ ምልልስ መረዳት ያስፈልጋል እባብና ሔዋን ተነጋግረው ነው ከገነት ያስወጡን ገብርኤልና እመቤታችን ተነጋግረው ነው ወደ ገነት ያስገቡን ሔዋን አምላክ ሆናለሁ ብላ ነው ከእባብ ተነጋግራ አምላክ ሆናለሁ ብላ ነው ከገነት ያስወጣችን ድንግል ማርያም ከገብርኤል ተነጋግራ እነሆኝ የጌታ ባሪያ ብላ ነው ወደ ገነት የገባ ነው ስለዚህ አንድ ሰው ስለ ሰው ልጅ ውድቀት ንገሩኝ ስለ እባብና ሔዋን መስማት አልፈልግም ቢል እንደሚዘበትበት እንዴት እንዲትላል እንደሚባል ሁሉ ስለ ገብርኤል ብስራትና ስለ እመቤታችን መታዘዝ ሳይሰማም ስለ ሰው ልጅ ድነት መረዳት አይችልም በዚህ ላይ በጣም የሚያሳዝናችሁ አሁን እመቤታችንን አስመልክቶ የተቃውሞ ንግግር የሚናገሩ ሰዎች እንደው ለመታዘብ ያህል አንድ ጥያቄ ጠይቋቸው የሰው ልጅ ውድቀት ምክንያት የሆነችው ማናት በሏቸው ሔዋን ለማለት ችግር የለባቸውም እዚህ ላይ ይከራከሩ የሰው ልጅ ከገነት ለመውጣቱ ማናት ሰበብ የሆነችው ቢባሉ ሔዋን ይላሉ ለሰው ልጅ መዳን ምክንያት የሆነችው ማናት ስትሏቸው ግን ድንግል ማርያም ለማለት በጣም ይቸገራሉ በእውነት ሔዋን ለኛ መውደቅ ካደረገችው አስተዋጽኦ ድንግል ማርያም ለኛ መዳን ያደረገችው አስተዋጽኦ አይበልጥም ወይ ሔዋን አዳምን ወለደችው ወይ አዳም አይደለም ለሔዋን መገኛ የሆነው እመቤታችን ግን ለሁለተኛው አዳም ለክርስቶስ መገኘት ምክንያት ናት ሔዋን በትቢቷ ለመውደቃችን እመቤታችን ግን በትትናዋ ለመዳናችን ምክንያት ሆናለች እና ሔዋን ለኛ ጥፋት ምክንያት ሆነችን በሷ ምክንያት ወደቅም ሲባል ምንም የማይመስላቸው ድንግል ማርያም በሷ ምክንያት ዳንን ሲባል ግን የሚበሳጩ ሰዎች አሉ እግዚአብሔር ልቡን አይስጣቸው ስለዚህ ነገረ ክርስቶስን ለመረዳት ነገረ ማርያምን መረዳት ያስፈልጋል የሚገርመው በክርስቶስ ላይ የተነሱ ክደቶች በሙሉ እመቤታችንን ይነካሉ ግኖስቲኮች አምላክ ሰው አይሆንም ብለው ተነሱ አምላክ ይሄንን የሚታየውን የረከሰውን ሰላም ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አለከለከል ምስጋና አለከለከል ውዳሴ ላንተ ውለታ በራልኝ ከሰው ትከሻ ወረድኩኝ የምመራበት ዱላዬ ባንተ ተጥሏል ጌታዬ አሁን በግላጭ አያለው ሙሉ ሰው ባንተ ሆኛለሁ